ግን አቅማችሁን ወቁ ለወደፊት። እሺ ዛሬ ምሳ ሰዓት ኤስኤስሲ ውስጥ የመጀመሪያ ቶርናመንታችሁ ላይክ የመጀመሪያ ማች ይኖራችኋልና ምን ያክል ተዘጋጅታችኋል? እንደምታውቁት ትላንትና ማታ ነው ማቹ እንደተቀየረ የተነገረን። ያን ያህል ባንዘጋጅም እንደ መጀመሪያ ማቻችን ካቻ ያነሳ እንጠብቅ። እሺ ዛሬ ቶርናመንት ማች አላችሁ ምሳ ሰዓትና the first game of the tournament በመሆን ያክል like how much did you prepare? እሺ ጨዋታው ዛሬ እኛ መሆን የተነገረን ትላንት ቢሆንም ያው ለሁሉም ቲም አንድ አይነት የሆነ ዝግጅት ነው የምናደርገው። ከኛ በኩል የትኛውን ቲም አንቅም፣ ግን እንዴት እንደሚሆን እስቲ ዛሬው ጨዋታ ኦፕኒንግ ለመሆኑ እናያለን። ያው ናይኔዎች አዲስ በመሆናቸው መጠን አሪፍ ጨዋታ እንጠብቃለን ከነሱ ብለን ተስፋ እናደርጋለን። አንዳንድ የሚችሉ ተጫዋቾች አላቸው፣ ግን ኦብቪየስሊ እኛ እንደምናሸንፍ የታወቀ ነው። so ስንት እንጠብቅ? አንዳቻ ያው ትናንትና ፖርቹጋል 9-1 አሸንፏል። ዛሬ እስቲ እናያለን ምን ይፈጠር። 11A last year በጣም ከባድ ቲም ነበርና አንዳቻ ታገኛላችሁ ብላችሁ እርግጠኛ ናችሁ? እኛም የወደፊቱ ከባድ ቲም እንደምንሆን ስለምናስብ ለወደፊቱ ከባድ ለመሆን ደግሞ ካሁን ስለሆነ መጀመሪያ ያለብን ከዛሬው ማች ጀምሮ እንደምንጀምረው ተስፋ እናደርጋለን። እሺ የዛሬ ማች እንዴት ነበር? የዛሬው ማች አሪፍ ነበረ። ያው ከተጠበቅነው ትንሽ ያነሰ ጎል ያገባነው፣ ግን ዋናው 3 ነጥብ ነው፣ አሸንፈናል። ደስ ብሎናል። የዛሬው ጨዋታ እንዴት ነበረ? ጥሩ ተጠበቀን አይደለም። በጣም ብዙ ኳሶችን ተበልተናል። መሀል ላይም በጣም ብዙ ኳሶችን መቆጣጠር አቅቶን ነበር፣ ግን እንደ መጀመሪያ ማችን ይሄ ደግሞ እንደ አንድ ማች እኛ ምን ያህል እንደምንችል ሊገልጸን አይችልም። ለዛ በቀጣዩ ችሎታችን እናሳያለን። 6-0 በቃ አልተመቻችሁም? ያው 6-0 እኮ አሪፍ ነው፣ ግን እንደጠበቅነው አላገባንም። ትንሽ ማጥቃት ላይ እንትን ብለን ነበረ፣ ግን ለቀጣይ እናሻሽላለን። ቅድም ግን ስትጫወት በጣም ብዙ ባይስክል ኪክ የሞከርክ ነበርና ምን ታይቶክ ነው? እሺ ባይስክል ኪክ ያው ጥሩ ኦፖርቹኒቲ ለማግኘት ብዬ ነበረ፣ አልተቻለም። ዛሬ ቀጣይ ሊጠብቁ። ፋይናል ኮሜንት አለክ እዚህ ማች? ፋይናል ኮሜንት የለኝም፣ ግን አቅማችሁን ወቁ ለወደፊት።